ሰላም ውድ የተከበራችሁ የባርኮት ዩቲዩብ ተከታታዮች፣ ዛሬ ደግሞ የምንሰራው ፓንኬክ ነው። አብረን እንሰራለን። የሚያስፈልገን ግብአቶች እዚህ ጋር 3 እንቁላል አለኝ፣ ቤኪንግ ፓውደር፣ ስኳር ፍንጃል ለሩባ፣ ዘይት 1 ፍንጃል አለኝ፣ ወተት ደግሞ 1 ኩብ ተኩል ማለት ነው። እዚህ ጋር ዱቄት አለኝ። አብረን እንሰራለን ማለት ነው። እንቁላሉ ከውጭ ቢሆን ይመረጣል። ያኔ ከፍሪጅ ሲወጣ እንትን ላይ ያላችሁ ይችላል። ከዛ እንቁላሉን በደንብ እንዳርጌ ብቻውን እንደዚህ አድርጌ ከመታው በኋላ ስኳሩን አብሬ እጨምራለሁ። ለአንድ ፍንጃል ሩብ የጎደለው ወይም በአረብኛ ፍንጃል ለሩባ ማለት ነው። አብሬ እንደዚህ እመታለሁ ማለት ነው። ማንኛውም እንቁላል ያለው ነገር ስትሰሩ ደግሞ ቫኒላ ይጨመርበታል። ቫኒላ ጥቅሙ እንቁላሉ እንዳይሸት ነው። የፈለጋችሁትን ያህል ያኔ ብዙም ሳይበዛ ሩብ ማንካ ማለት ነው። ይሄ የእንቁላሉን ሽታ ያጠፋላችኋል። ከዛ ዘይቴን እንጨምራለሁ። እንደዚህ አሬፋ እስከሚወጣ ድረስ ከመታወት በኋላ ወተታችንን እንጨምራለን። ወተት 1 ኩብ ተኩል ነው የምንጨምረው። ዱቄቱንም ፓውደሩንም ማድረግ ትችላላችሁ በውሃ በጥብጣችሁ፣ ያንኛውን ካላችሁ እንደየቤታችሁ ማለት ነው። ከዛ እንደዚህ ካደረኩ በኋላ ዱቄት እጨምራለሁ። ዱቄት 2 ኩብ ነው የምንጨምረው። መጨመርም መቀነስም ትችላላችሁ እናንተ ስትሰሩ። እኔ ግን 2 ኩብ ዱቄት ነው የምጨምረው። ከዛ ቤኪንግ ፓውደር ደግሞ 1 የሾርባ ማንካ ማለት ነው። ይሄን በጣምም አልሞላሁት፣ 1 የሾርባ ማንካ ጨመርኩ። ከዛ በደንብ ሚክስ ማድረግ ነው። በጣም ቀላል ጣፋጭ ለቁርስ ለመክሰስ ይሆናል። እንደዚህ አድርጋችሁ በደንብ ትመታላችሁ። ያኔ ውስጡ ክፍት እንደሆነላችሁ ውስጡ ምርግ እንዳይል በደንብ መምታት አለባችሁ ማለት ነው። እንደዚህ ምናልባት አንዳንድ ዱቄት ውሃ በደንብ ያነሳል፣ አንዳንድ ዱቄት ደግሞ ቶሎ ስለሆነ ውሃ የሚሆነው። እንደዚህ ስትመቱ ከቀጠነባችሁ ትንሽ ዱቄት ጨምራችሁ፣ የሚወክርም ከሆነ ትንሽ ወተት ጨምራችሁ እንደዚህ በደንብ መመታት አለበት። እንደዚህ ስታረጉት ከላይ ቁጭ ይላል። ነው በደንብ የተመታው። እንደዚህ ከላይ ስታረጉት እንደዚህ ቁጭ ይላል ማለት ነው። ውፍረቱም እንደዚህ ነው የሚሆነው። ከዛ እንደዚህ ከመታችሁ በኋላ አንድ ለ15 ደቂቃ አሽጌ ያስቀምጣለሁ ማለት ነው። እንደዚህ አየር እንዳያገኝ አድርጌ ግጥም አድርጌ አስቀምጣለሁ። ከ15 ደቂቃ በኋላ
አብረን እንሰራለን። ውዶችዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ብዙ ስራዎች አብረን እንሰራለን። ተመልሰን እንገናኛለን። ሰላም በድጋሜ መጥቻለሁ። ያው ከ15 ደቂቃ በኋላ እንደዚህ ሆኖልኛል። ያኔ ውስጡ ምርት እንዳይልባችሁ ነው። ትንሽ ቆየት ብትሉ 20 ደቂቃ 15 ደቂቃም ችግር የለውም። እንደዚህ ነው እኔ የምሰራው፣ በዚህ ነው። ሳይድ ይባላል ባረድኛ በመጥበሻ መስራት ትችላላችሁ እየፈለጋችሁ። እንደዚህ ነው የምሰራው። በትንሽ ስለሆነ የምሰራው እሳቴን ቅንስ አድርጌ ነው የምሰራው። እንደዚህ በትንሽ እያደረኩኝ እሰራለሁ ማለት ነው። እንደዚህ እሳትን ቅንስ አድርጋችሁ እንደዚህ ዘይት ምንም አያስፈልገውም። ያው እንደዚህ እያደረግን በትንሹ እንሰራዋለን ማለት ነው። እንደየፍላጎታችሁ በትልቁ መስራት ትችላላችሁ። እኔ እንደዚህ ነው የምሰራው። በመጥበሻም ይሰራል፣ እንደዚህም ይሰራል። እና ውዶችዬ እንደዚህ እያደረግን ነው የምንሰራው። ልመዱ። ምግብ መልመድ ጥሩ ነው። በተለይ ኢማራት አካባቢ የምትኖሩ ልጆች ምግብ የሚሰራ ሰው በጣም ነው የሚፈለገው እና አዲስ የመጣችሁ ልጆች ምግብ መስራት ስለምን ለእናንተ ነው የሚጠቅማችሁ። በቆንጆ ደግሞ ትቀጠራላችሁ። ልመዱ። ምግብ መልመድን አትጥሉ። እሳቴን ቅንስ አድርጌ ነው የምሰራው በጣም እንዳያርብኝ ማለት ነው። ምንም ዘይት አላደርግበትም። ራሱን እንደዚህ ነው የምሰራው ማለት ነው። ይኸው ዘይት ምንም ሳልጨምር በቃ እንደዚህ ማለት ነው። እንደዚህ እያደረግን ሰርተን ጨርሰን እንገናኛለን ማለት ነው። ይሄ እንደዚህ እያደረግን እንሰራለን። በትልልቁም በትንሹም መስራት ትችላላችሁ። በመጥበሻም ይሰራል። እኔ በዚህ ነው የምሰራው እና እንደዚህ አድርገን ለልጆች ቁርስ ይሆናል፣ መክሰስ ይሆናል። እንደዚህ አድርገን በጣም ቆንጆ ነው። በጣም አይን እንደዚህ እስከሚያወጣ ድረስ ከገለበጥ ነው ከለሩ እንደዚህ አይመጣልንም። በዚህም እንደዚህ አንድ አይነት እንደሆነላችሁ ቶሎ ነው የምትገለብጡት። እንደዚህ ቡኒ እስከሚሆን ድረስ ማለት ነው። ይኸው እንደዚህ እያደረግን ነው የምንሰራው። ቶሎ እንገለብጠዋለን ማለት ነው። አይን እስከሚያወጣ ከጠበቅነው እንትኗ ቆንጆ አይሆንም ማለት ነው። እንደዛኛው አይነት እንትን አይመጣልንም። ገልብጫ አሳያችኋለሁ። እሳቱን ቅንስ አድርጋችሁ እንደዚህ ነው የሚሰራው። ቶሎ መገልበጣችሁ እንደዚህ ነው፣ ለዚህ ነው የሚጠቅመው። ያኔ በውስጥም እንደዚህ በውጭም አንድ አይነት ይሆንላችኋል። አይን እስኪያወጣ ከወጣችሁት እንደዚህ አይነት ቅርጽ አይሰጣችሁም ማለት ነው። እንደዚህ እና ሰርተን አብረን ተመልሰን እንገናኛለን ጨርሰን ማለት ነው። ይሄ ጉዶች እንደዚህ ሰርተን ጨርሰናል። በጣም ቆንጆ ነው። ውስጡ ራሱ እንደዚህ ክፍት ያለ ነው፣ ምርግ ያለ አይደለም። እንደዚህ ይሄው ክፍት ነው ያለው ቤኪንግ ፓውደር ምናምን ስላለው። ጉዶችዬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በድጋሚ በሌላ ቪዲዮ እንገናኛለን። ስለተከታተላችሁ እናመሰግናለን።